አኒሜሽን ፊልም መስራት አስባችሁ ታውቃላችሁ? ግን የገንዘብና የቴክኒክ አቅም እንቅፋት ሆኖባችኋል? ዛሬ አንድም ሳንቲም ሳናወጣ ሙሉ በሙሉ ነፃ የሆኑ የኤአይ መሳሪያዎችን ብቻ በመጠቀም የራሳችንን አኒሜሽን ፊልም ከባዶ እንዴት መስራት እንደምንችል አብረን እናያለን። ይህ ለጀማሪዎች የተዘጋጀ ምርጥ የደረጃ በደረጃ መመሪያ ነው። ስለዚህ በቀጥታ ወደ ዝርዝሩ እንገባ። አዎ፣ በትክክል ሰምታችኋል። $0። ይህ ቁጥር የዛሬው ውይይታችን የጀርባ አጥንት ነው። አኒሜሽን ለመስራት የነበረው ያ አስፈሪ የገንዘብ እንቅፋት አሁን ሙሉ በሙሉ ተወግዷል። ዛሬ የምንጠቀማቸው መሳሪያዎች ከስክሪፕት እስከ መጨረሻው የቪዲዮ ኤዲቲንግ ድረስ ሙሉ በሙሉ ነፃ ናቸው። አስገራሚ ነው አይደል? እንግዲህ የዛሬው ፍኖተ ካርታችን ይህንን ይመስላል። በመጀመሪያ ነፃ የስቱዲዮ ዝግጅታችን እናያለን። ቀጥሎም ስክሪፕትና ትዕዛዞች እናዘጋጃለን። ከዚያም ምስሎች እናመነጫለን። አራተኛው ደረጃችን የቪዲዮ አኒሜሽን ሲሆን በመጨረሻም ሁሉንም አቀናጅተን ፊልማችንን እናጠናቅላለን። ወደ መጀመሪያው ክፍላችን ስናልፍ ነፃ የስቱዲዮ ዝግጅት፣ እዚሁ ላይ ሙሉ በሙሉ ነፃ የሆኑትን የመሳሪያዎች ስብስብ እናዋቅራለን። አንድ እውነተኛ የፊልም ስቱዲዮ የየራሱ ክፍሎችና ባለሙያዎች እንዳሉት ሁሉ እኛም የራሳችንን ዲጂታል ባለሙያዎችን ሰበስባለን እና ይሄ በጣም አጓጊ ነው። ለስክሪፕት ዝግጅት ቻትጂፒቲን እንጠቀማለን። የስቶሪ ቦርድ አዘጋጃችን ወይም ዲጂታል አምሯችን ደግሞ ጉግል ኤአይ ስቱዲዮ ነው። የምስል ፈጠራውን ጉግል ፍሎ ሲሰራው፣ አኒሜተራችን ደግሞ ኩዊን ኤአይ የተባለው ነፃ መድረክ ነው። ውድ የሆኑ የፊልም ባለሙያዎችን በእነዚህ ነፃ ዲጂታል መሳሪያዎች መተካት መቻላችን ለጀማሪዎች ትልቅ እፎይታ ነው። የመጀመሪያው እርምጃችን ስክሪፕትና ትዕዛዞች ናቸው። የዲጂታል አእምሯችንን የምናዘጋጅበት ወሳኝ ምዕራፍ ነው። እዚህ ላይ ያለነው ከስክሪፕት ምዕራፍ ወደ ስቶሪቦርድ ምዕራፍ በሚደረገው ሽግግር ላይ ነው። ስክሪፕቱ አስቀድሞ ተዘጋጅቷል ብለን ስለምናስብ ቀጥታ ወደ አወቃቀሩ እንገባለን። ይህ ደረጃ በጣም ወሳኝ ነው፣ ምክንያቱም እዚህ ላይ የምናደርገው ጠንካራ ዝግጅት ቀሪውን የስራ ሂደት እጅግ በጣም ቀላል ያደርግልናል። ወደ አሰራሩ ከመግባታችን በፊት ግን የስርዓት ትዕዛዝ ወይም ሲስተም ኢንስትራክሽን የሚለውን ጽንሰ ሐሳብ መረዳት አለብን። በቀላል ቋንቋ ይህ ማለት ኤአይ ሞዴሉ የቀረበለትን ስክሪፕት ከማዘጋጀቱ በፊት የስራ ሂደቱን እና እኛ በትክክል የምንፈልገውን ውጤት እንዲረዳ የምንሰጠው የስልጠና መረጃ ነው። ይህን መመሪያ ካልሰጠነው ኤአዩ ምን ማድረግ እንዳለበት ግራ ሊጋባ ይችላል። ልክ እንደ ካርታ ነው የሚያገለግለው። ታዲያ ይህን ዝግጅት በጉግል ኤአይ ስቱዲዮ ውስጥ እንዴት ነው የምናደርገው? ሂደቱ ቀላል ነው። በመጀመሪያ ጀሚናይ 3 ሞዴልን እንመርጣለን። በመቀጠል ቅድም ያወራንለትን የስራ ትዕዛዝ እናስገባለን። በመጨረሻም ሙሉ ስክሪፕታችንን አስገብተን እንልካለን። ይሄ እርምጃ ኤአዩ ትዕዛዞችን ተንትኖ ወደ ስራ እንዲገባ የሚያደርገው ቁልፍ መነሻ ነው። አሁን በእውነት የሚገርመው የውጤቱ ጥልቀት ነው። ጄሚናይ ሞዴል ስክሪፕቱን በከፍተኛ ዝርዝር ወደ ተከፋፈሉ ትዕይንቶች ማለትም ወደ ስቶሪ ቦርድ ይቀይረዋል። የትዕይንት ቁጥር፣ የትዕይንቱ አካላት፣ የታሪኩ ፍሰት፣ ሲኔማቶግራፊ፣ ድምፅ እና ምስል ለማመንጨት የሚረዱ ትዕዛዞችን ጭምር በዝርዝር ያዘጋጅልናል። ይሄ እኮ ማለት የፊልም ስራ እቅድ ከመቼውም ጊዜ በበለጠ በሚገርም ሁኔታ ያቃልለዋል ማለት ነው። ለማንኛውም ጀማሪ ይሄ እጅግ ትልቅ አቅም ነው። ወደ ሁለተኛው እርምጃችን ስንሸጋገር ምስል ማመንጨት ላይ እናተኩራለን። እይታዎችን የምንፈጥርበት አስደሳች ክፍል ነው። አሁን የእቅድ ዝግጅቱን አጠናቀን ወደ ቁልፍ ምስሎች ምዕራፍ ተሸጋግረናል። ይህ የጊዜ ሰሌዳ የስራ ፍሰታችን ምን ያህል በስርዓት የተዋቀረ እንደሆነ በግልጽ ያሳየናል። ምስሎቹን ማመንጨት ከመጀመራችን በፊት በጉግል ፍሎ ላይ ማስተካከል ያለብን ጥቂት ነገሮች አሉ። በመጀመሪያ የምስል ማመንጫ ሁኔታን እንመርጣለን። በመቀጠል የምስሉን ልኬት እና ብዛት እንወስናለን። በመጨረሻም ናኖ ባናና 2 የተባለውን ልዩ ሞዴል እንመርጣለን። ይህ ትክክለኛ ዝግጅት ከፍተኛ ጥራት ያላቸውን ምስሎች ለማግኘት እጅግ አስፈላጊ ነው። እዚህ ላይ የምስል ፈጠራ ሂደታችን በሁለት እንደሚከፈል ማስተዋል አለብን። የመጀመሪያዎቹ
ቁልፍ የአካል ምስሎች ናቸው። እነዚህ ፍጹም የሆኑ የካራክተሮቻችን እና የዕቃዎች ስዕሎች ናቸው። ሁለተኛው ደግሞ የትዕይንት ምስሎች ናቸው። እዚህ ላይ ነው እንግዲህ እነዚያን የፈጠርናቸውን ካራክተሮች አዋህደም ወደ ትክክለኛው የታሪክ ትዕይንት ውስጥ የምናስገባቸዋለን። ልክ ተዋኛንን ወደ መድረክ እንደማምጣት ማለት ነው። የዚህ አጠቃላይ ሂደት ዋናው ቴክኒካዊ ምስጢር ልንገራችሁ። በጉግል ፍሎው ውስጥ የትዕይንት ምስሎችን ስንፈጥር የአት ምልክትን ተጠቅመን ቀደም ብለው የተፈጠሩትን የካራክተር ምስሎች መያዝ እንችላለን። ይህ ለምን ይጠቅማል? በሁሉም ተለያዩ ትዕይንቶች ላይ የካራክተሮቹ መልክ እንዳይቀያየር እና ወጥነት እንዲኖረው ያደርጋል። ይሄ ጀማሪ አኒሜተሮችን ከትልቅ ራስ ምታት የሚታደግ ብልሃት ነው። ሶስተኛው እርምጃ የቪዲዮ አኒሜሽን ነው። ጸጥ ያሉ ምስሎች ሕያው የምናደርግባት አስማታዊ ክፍል። እንግዲህ እንደምታዩት ከሞላ ጎደል ወደ ማጠናቀቂያው የአኒሜሽን ምዕራፍ ደርሰናል። እዚህ ላይ ነው እንግዲህ ስራችን እውነተኛ ህይወት የሚዘራው ሆነ መንቀሳቀስ የሚጀምረው። በኩዊን ኤአይ ውስጥ ያለው አሰራር በጣም ቀላል እና ተከታታይነት ያለው ነው። በመጀመሪያ የቪዲዮ ማመንጫውን እንመርጣለን። በመቀጠል ከጉግል ፍሎው አገኘነውን የትዕይንት ምስል እናያይዛለን። በመጨረሻም ከጉግል ኤአይ ስቱዲዮ ያገኘነውን የእንቅስቃሴ ትዕዛዝ እናስገባለን። እነዚህን ስናዋህድ ውጤቱ አስደናቂ የሆነ ሕያው ቪዲዮ ይሆናል። 40 ይሄ ቁጥር ምንን እንደሚያመለክት ታውቃላችሁ? በአብነት ለተጠቀምንበት አጭር ስክሪፕት በአጠቃላይ 40 የተለያዩ አጫጭር የቪዲዮ ክሊፖች ማመንጨት አስፈልጎናል። የሚያሳየን አኒሜሽን መስራት የተወሰነ ትዕግስትና ድግግሞሽን እንደሚጠይቅ ነው። የአንዳንዱን ትዕይንት በተራ ወደ ቪዲዮ መቀየር ግድ ነው፣ ግን ውጤቱ ሲታይ ልፋቱ ዋጋ አለው። እናም ወደ መጨረሻው ክፍላችን ደርሰናል። የመጨረሻው ቅንብር ፊልሙን አጠናቅቀን ለእይታ የምናበቃበት ጊዜ። በዲጂታል የማምረቻ መስመራችን ላይ የመጨረሻው ማረፊያችን ወደ ሆነው ማረም እና ማቀነባበር ወይም የኤዲቲንግ ምዕራፍ በድል ደርሰናል። የመጨረሻውና ወሳኙ ተግባራችን ይሄው ነው። ሁሉንም ያመነጭናቸውን አጫጭር የትዕይንት ቪዲዮዎች ወደ ኮምፒውተራችን ወይም ስልካችን እናወርዳቸዋለን። ከዚያም በማንኛውም መደበኛ የቪዲዮ ማቀነባበሪያ ተጠቅመን በቅደም ተከተል እናዋህዳቸዋለን። ድምፅ እንጨምርበታለን። ይህ ነጠላ ክሊፖችን ወደ አንድ ወጥ የአኒሜሽን ፊልም የሚቀይረው የመጨረሻው እርምጃ ነው። እንግዲህ ለዛሬ ያዘጋጀንላችሁ መመሪያ ይህን ይመስል ነበር። አሁን አኒሜሽን ለመስራት የገንዘብ እንቅፋቱ ሙሉ በሙሉ $0 ሆኗል። ይህ እጅግ በጣም አስደሳች እና አዲስ ቦሮችን የሚከፍት ነው። ታዲያ እናንተስ በእናንተ አእምሮ ውስጥ ወደ ሕያው አኒሜሽን ለመቀየር የሚጠበቁት አስደናቂ ታሪኮች የትኞቹ ይሆኑ? መሳሪያዎቹ በእጃችሁ ናቸው። ቀጣይ የፈጠራ ስራ የእናንተ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን።